ብዙዎች እንደሚሉት ከሆነ ኤአይ ወደፊት የሰውን ልጅ ስራ ሙሉ በሙሉ ይቀማል ብሎ ያስባሉ። አንተ እስቲ በዚህ ጉዳይ ምን ታስባለህ? የምርም ኤአይ ወደፊት የሰውን ልጅ ስራ የሚቀማ ይመስላል? ሙሉ በሙሉ ደረጃ እንኳን ይቆጣጠራል ብዬ አላስብም። ነገር ግን በተወሰነ ፐርሰንት የተወሰኑ ስራዎችን ኤአይ ይተካል። ለምሳሌ የተለያዩ ኢሜጅ ጀነሬሽኖችን፣ ለምሳሌ የግራፊክ ዲዛይን ስራዎችን ፕላስ ደግሞ አሁን የተለያዩ ፊልሞችን እንኳን በኤአይ ሪከቨር እየተደረጉ ነው። ስለዚህ የተወሰኑ ስራዎችን ኤአይ ሪከቨር ሊያደርግ ይችላል። ለምሳሌ የተለያዩ ሚውዚኮችን ለመስራት ሪሚክስ ለማድረግ ፕላስ ደግሞ የተለያዩ የፊልም ፕሮዳክሽን ስራዎችን ሪከቨር ሊያደርግ ይችላል። ስለዚህ ወደፊት ኤአይ ከምታስቡት በላይ የሰው ልጅ የኑሮ ደረጃ በተወሰነ መልኩ ቼንጅ ያደርጋል። ፕላስ ደግሞ የተወሰኑ ስራዎችን ከሰው ልጅ ላይ ሊቀማ ይችላል። ነገር ግን ሙሉ በሙሉ 100% የሰው ልጅ ስራ ይቆጣጠራል ማለት አይደለም። ምክንያቱም ኤአይን እንኳን አሲስት ለማድረግ የሰው ልጅ አስፈላጊ ነው። የተወሰነ ፐርሰንቱን ኤአይ አሲስት ያደርጋል ወይም ደግሞ ሃንድል ያደርጋል። ፕላስ ደግሞ ኤአይን ሃንድል ለማድረግ ወይም ደግሞ አሲስት ለማድረግ ደግሞ የሰው ልጅ ያስፈልጋል። ስለዚህ የተወሰነ ፐርሰንቱን ኤአይ ሪከቨር ያደርጋል፣ የተወሰነ ፐርሰንቱን ደግሞ የሰው ልጅ ሪከቨር ያደርጋል ማለት ነው።